በዚህ ጫጫታ በበዛበት ዓለም ውስጥ ትልቁ ጉልበትህ ምን እንደሆነ ታውቃለህ? ብዙዎቻችን ስኬት የሚመጣው በመጮህ በመከራከርና ሁልጊዜ ሐሳብን በአደባባይ በመግለጽ ይመስለናል። ነገር ግን ታላላቅ መሪዎች፣ ፈላስፋዎችና ቢሊዮነሮች አንድ ልዩ ምስጢር አላቸው። እርሱም ዝምታ ነው። ዛሬ በዚህ ቪዲዮ ሕይወትን የሚቀይሩ ማንነትን የሚገነቡና ከአቻዎችህ 10 እርምጃ የሚያስቀድሙህን 5 የዝምታ ጥቅሞችን አብረን እናያለን። ይህን ቪዲዮ እስከ መጨረሻው ካየህ ለምን ዝምታ ከንግግር በላይ ኃይል እንዳለው ትረዳለህ። እንኳን ወደ ልህቀት ፖድካስት በሰላም መጣችሁ። ዛሬ የምናወራው በአደባባይ ወጥቶ ስለ ስኬትና የነገ ዓላማ በመጮህ መመስከርና ማስተዋወቅ አይደለም። ስኬትህንና ነገህን በአስተማማኝ መሰረት ላይ ስለሚገነባው የዝምታ ጥበብ ነው። ዝምታ ማለት የሚናገረው ውጤትና እቅድ እንደሌለው ሰው መሆን ሳይሆን ንግግርህንና ጉልበትህን በቁጠባ መጠቀም መቻል ነው። በተለይ ለወጣቶች በዚህ በዲጂታል ዘመን ትኩረታችን በተሰረቀበት ወቅት ዝምታ ዋነኛው የመድኃኒት ምንጭ ነው። በዚህ ቪዲዮ እስከ መጨረሻው ከኔ ጋር ስትቆዩ 5ቱን መሰረታዊ የዝምታ ጥቅሞች በሚገባ ተረድታችሁ ወደ ተግባር በመለወጥ የስኬትን ካባ ትላበሳላችሁ። ቁጥብና አንደበተ ርቱዕ እንዲሁም በጓደኞቻችሁና ታዳሚዎች ዘንድ ተደማጭ ትሆናላችሁ። እስኪ ወደ 5ቱ የዝምታ ጥቅሞች እንሂድ። አንደኛ፣ ለጥልቅ ትኩረትና ለፈጠራ ፎከስ ኤንድ ክሬቲቪቲ። በመጀመሪያ ዝምታ አእምሯችን አዳዲስ ሐሳቦችን እንዲያመነጭ ይረዳዋል። ሁልጊዜ በድምፅና በወሬ ውስጥ ስንሆን አእምሯችን ፋታ ያጣል። ዝም ስንል ግን ኢንሳይድ ቮይስ ወይም የውስጥ ድምፃችን መስማት እንጀምራለን። በዚህ ሂደት ለነገሮች ትኩረት በመስጠት የአዳዲስ ሥራ ፈጠራዎች ባለቤት ትሆናላችሁ። እስኪ በቀን 10 ደቂቃ ብቻ ስልክን አጥፍተህ ከዓለም ሁካታ ርቀህ በዝም ተቀመጥ። ለውጡን የዛኔ ታየዋለህ። ወደ ሁለተኛው ጥቅም እንሂድ። የንግግርህን ዋጋ ይጨምራል። ኢንክሪዝ ዘ ቫልዩ ኦፍ ዩር ወርድስ። ብዙ የሚናገር ሰው ስህተቱ ብዙ ነው። ዝም የሚል ሰው ግን ሲናገር ሰዎች በትኩረት ይሰሙታል። ዝምታ ምስጢራዊነትን እና ክብርን ያላብሳል። ከብዙ ዝምታ በኋላ የሚሰነዘሩ ቃላት ውበት አላቸው፣ ይናፈቃሉ። ሰዎችም ከአፍህ ቃላት እስኪወጡ በጉጉት ይጠባበቃሉ። ዝምታ ለጥያቄዎች ሁሉ መልስ ነው። ሶስተኛ፣ ስሜትን የመቆጣጠር ብቃት ኢሞሽናል ኢንተለጀንስ። ሲከፋን ወይም ስንቆጣ ወዲያው የምንናገረው ነገር በኋላ ይቆጨናል አይደል? ዝምታ ግን እንድንረጋጋና ከስሜት ነፃ ሆነን እንድናስብ እድል ይሰጠናል። ቁጣህን በዝምታ ማሸነፍ ትልቅ ብስለት ነው። ነገሮች በቅጽበት ሲከሰቱ ለ6 ሰከንድ ጸጥ ብሎ ማጤንና ነገሩን በዝምታ መመልከት ለተፈጠረው ድርጊት ተገቢ ምላሽ ለመስጠት ያስችለናል። ወደ 4ኛው ጥቅም እንሂድ። የማዳመጥ ክህሎትን ያሳድጋል። ቤተር ሊስነር። በጣም ስኬታማ ሰዎች በጣም አድማጮች ናቸው። ዝም ስትል ሌላው ሰው ምን እያለ እንደሆነ፣ ምን እንደሚፈልግና ምን እያሰበ እንደሆነ የመረዳት አቅምን ይጨምራል። ይህ ደግሞ በማህበራዊ ግንኙነትና በግል ህይወትህ ላይ ትልቅ ተጽዕኖ ይፈጥራል። መረጃዎችንም ሆነ የስኬታማ ሰዎችን ንግግርና ሚስጥራት ከአንደበታቸው ለመቃረም ጎበዝ አድማጭ መሆን አለብህ። ወደ መጨረሻውና በጣም ጠቃሚ ስለሆነው ጥቅም እንሂድ። ራስን ለማወቅ ወይም ሰልፍ አዌርነስ። ከማንም ጋር ሳይሆን ከራስ ጋር የምታሳልፈው የዝምታ ጊዜ ማንነትን እንድትመረምረው ይረዳሃል። ጥንካሬህ ምንድን ነው? ድክመትስ? ዝምታ መስታወት ነው። ራስን በግልጽ እንድታይ ያደርጋል። ሰዎች የሚነግሩህ የአንተ የማንነት መገለጫ እውነተኛው አንተ አይደለም። ለራስህ ጊዜ ሰጥተህ ጥንካሬህን፣ ድክመትህንና አጠቃላይ ማንነትህን በጸጥታ ገምግመህ ስታውቀው የአንተ ማንነት እርሱ ነው። ስለዚህ ዝም ብለህ በመጀመሪያ ራስህን እወቅ። ይህ የዝምታ ታላቅ በረከት ነው። እንግዲህ ወጣቶች፣ ዝምታ ፍርሃት አይደለም። ዝምታ ጥበብና ጥንካሬ ነው። አሁን አንድ ተግባራዊ እርምጃ እንውሰድ። ዛሬ ማታ ከመተኛት በፊት ለ15 ደቂቃ ስልክ ሳትነካ በዝምታ ተቀመጥ። በሚቀጥለው ሳምንት ውስጥ አንድ ሰው ሲያበሳጫችሁ መልስ ከመስጠት ይልቅ ለ6 ሰከንድ ዝም በሉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለጓደኞቻችሁ ሼር በማድረግ የዝምታን ጥበብ እንዲያውቁ እርዷቸው። እንዲሁም በኮመንት መስጫው ላይ ከዛሬ ጀምሮ ዝምታን እለማመዳለሁ ብላችሁ ጻፉልኝ። ለተጨማሪ አነቃቂና ጠቃሚ ቪዲዮዎች ሰብስክራይብ ማድረጋችሁ እንዳትረሱ። ዝምታ ወርቅ ነው ይባላል። እኔ ግን እላችኋለሁ ዝምታ ኃይል ነው። በሚቀጥለው ቪዲዮ እስክንገናኝ በልህቀት ቆዩን።